አለቀ። ያዘው በቃ አለቀ። ጨረሰው። በነገራችን ላይ ጨዋታውን በደንብ እያየሁት ነበረ፣ ግን ከላይ ጆኒ ከወጣበት በኋላ ታፕ አላረገም ማለት ነው። ያላየሁትም እንግዲህ አላቅም ስህተት ሊሆን አልሆን፣ ግን እዚህ ጋር አዩት በደንብ እጁን ታፕ አላረገም። ያኛው እጁ ተይዟል። ይሄው ግራ እጁ ልክ ሲያወጣ ነው ዳኛው ያስቆመው። ሚን ታፕ እንደዚህ አይመስለኝም። አዶ ነው ወይ ህጉን አላቀው ከሆነ እኔ አላቅም። እስኪ ያላችሁን ኮሜንት ላይ አስቀምጡልኝ። ምንም ያየሁት ጨዋታ የለም። እኔ ለ9 ሰከንድ ልፊያ ድቃተ ህሊና አዋርዶናል። ሰው እንዴት እንደዚህ ይቀጠቀጣል? 1 ሚሊዮን ተይዞ እንዴት ሰው እንዴት እንደዚህ አንድ ያለ እንዴ አፈንድዶ እንዴት ይወጣል? ምን አይነት ባለጌ ሰው ነው እንዴ! ይሄው አፈነደደ እዚህ ጋር ይሄው፣ ከዛ ይታነቃል ያለ ይመስለኛል በሆዱ። በቃ ይሄው ደፋው ልጁን። ይሄው ተገዝ ተሳፈረበት ላይ ላይ አፈነደዱ ሁለቱ። ይብላኝላቸው 20 ሺህ ብር ከፍሎ እንደዚህ ማፈንደድ ላዩት። አረ ደካታሊ አዲ ከቦጋሪ በጣው እዛ ስራ ሰሬው ሲበላ ያደርገው ጠንክሯል ብለን፣ ግን እዚህ ጋር ግን አዩት በደንብ ቀልድ ነው። ታፕ አላረገም። እዚህ ጋር እጁን ያወጣው ምንም ታፕ አላረገም። እኔ አላየሁኝም። ሜቢ ወይ ምን አይነት ህግ እንደሆነ አሮ ነው። እሺ ኤክስፕሌን አድርጉልኝ እስኪ የምታውቁ ሰዎች ካላችሁ። ይህ የኔ የዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ።